ነይ 5 ሰው ሞተ ከቤት 5 ሰው ሞተ እሺ ይሄድን እሺ እና 12 ቁስለኛ እሺ 5 ሬሳ እሺ ህዳር 28 እሺ አይጃለሁ ነበረ አሁን የኔ 12ቱንም ቁስለኛ እያስታመሙ በቤቴ ውስጥ ነው የምገኘው በመኖሪያ ቤትም ተቃጥሏል ያው በደባል ቤት ነው የምንኖረው እና ልጅሽም ሞቷል ልጅ ሞታል የ10 ዓመት ልጅ አማኪ ሞተዋል የጎረቤቶችም ሞተዋል ያው አብረን ተሰባስበን ተቀምጠን እሺ እሺ እና ይኸው አሁን በችግር ላይ ነኝ ቤቴም ዳኖ ማለት ወደ እንትን ወደ አምቦ አውራጃ ሁላችሁም ከዛ ነው የመጣችሁት ሁላችንም ከዛው ስንት ጊዜ ሆናችሁ ከመጣችሁ እንግዲህ ግማሹም 4 ወር ግማሹም 8 ወር ግን መስከረም ላይ ነው በጣም ተነቅለን የወጣነው መስከረም ላይ ነው እና ልጆች ቤተሰብ ይዛችሁ ደህና ወጣችሁ መቼም ግማሹም ይበደላል እኮ መቼም እግዚአብሔር አንድ መድኃኒት እያዘጋጀልን መሆን አለበት እንጂ ሁሉ ነገር ሰው ሁሉ እንደዚህ ሲደርስ አይደለም በጣም እና እንዴት ነው መኝታችሁ ምናችሁ ፍራሽ ምናምን አላችሁ አንዳንድ ሰው ካለ ደርሶ ነው ምናልባት አንዳንድ ሰው ያልደረሰ